ለብዙ ሀገራት ትልቅ ትምህርት የሚሰጠውና ብዙዎች ያላወሩለት ታላቁ የኢራን የሽግግር ሂደት በ1900 ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1984 ነው። ኢራን በኢራቅ ኢራን ጦርነት ሳቢያ እጅግ አስቸጋሪ ወቅት ላይ ነበረች። ሳዳም ሁሴን የሶቪየት ሰራሽ የሆኑትን ስኪውድ ቢ ሚሳኤሎችን በመጠቀም ቴህራንንና ሌሎች የኢራን ከተሞችን ያለምንም ከልካይ ይደበድብ ነበር። ኢራን ግን አጸፋ ለመመለስ የምትተኩሰው አንድም ሚሳኤል አልነበራትም። አድማጮቻችን፣ እያወራን ያለነው ስለ 1984 ዓመተ ምህረት ነው፣ ስለ ቅርቡ ዓመት። በዚህ ሙከራ ውስጥ እያሉ የሊቢያው መሪ ሙሐመድ ጋዳፊ ጥቂት ሚሳኤሎችን ለቴህራን ለመስጠት ተስማሙ። ነገር ግን ሁሉንም ነገር መስጠት ያልፈለጉት ሙሐመድ ጋዳፊ ሚሳኤሉንና አስወንጫፊውን ለመስጠት አሰቡ። ታዲያ ሚሳኤሉን ለማስወንጨፍ 25 ዓመት የሆነውን መኮንን ሐሰን ቴህራን ሞቅዳም የታሪኩ ዋና ተዋናይ ሆኖ ብቅ አለ። ሞቃዳም 12 የሚሆኑ ታማኝና ጎበዝ ኢንጂነሮችን መርጦ አንድ ቡድን መሰረተ። ዓላማቸው አንድ ነበር፤ ወደ ሶሪያ መሄድና የሚሳኤልን ጥበብ በአጭር ጊዜ ተምሮ መመለስ። ጉዞአቸው እጅግ ምስጢራዊ ስለነበር ቤተሰቦቻቸው እንኳ የት እንደሚሄዱ አያውቁም። በወቅቱ ኢራን ውስጥ የሚሳኤል ክፍል ቁጥር 13 ተብሎ ይጠራ ነበር። ቡድኑ ሶሪያ ሲደርስ የጠበቀው ስልጠና እጅግ አድካሚ ነበር። ሶሪያውያን መምህራን ስልጠናው ቢያንስ 4 ወራት እንደሚወስድ ነገሯቸው። ሆኖም በሀገራቸው በየቀኑ በሚሳኤል የሚረግፈውን ሕዝብ የሚያውቁት እነዚህ 13 ወጣቶች ያን ያህል ጊዜ አልነበራቸውም። ታዲያ ራሳቸውን ለከባዱ ፍልሚያ ያዘጋጁት። ቀን ላይ በተግባር በበረሃው ሐሩር ስር ሚሳኤል መሸከምና መገጣጠም ይለማመዳሉ። ሌሊት ደግሞ በድቅድቅ ጨለማ ውስጥ የቴክኒክ ማኑዋሎችን በፋርስኛ እየተረጎሙ አሃድ ብቻ አይደለም የሀገራችንን ክብር ለማስመለስ ጭምር ይላቸዋል። የሥልጠናው ማጠቃለያ ላይ አንድ የሚሳኤል ሙከራ ተደረገ። የኢራን ወጣቶች ሚሳኤላቸው ላይ አንድም ሚሳኤል አልነበረም። የሊቢያው ጋዳፊ የላካቸው ሚሳኤሎች ቴህራን ቢደርሱም ሊቢያውያን ወታደሮች ግን እኛ ካልፈቀድን አትነኩትም በማለት በኢራን መሬት ላይ በእብሪት መቆም ጀመሩ። አንዲት አገር ሚሳኤል ኑሯት መተኮስ ካልቻለች ራሷን መከላከል አትችልም። ከሶሪያ ስልጠና የተመለሱት 13ቱ ወጣቶች ቴህራን ሲደርሱ የሊቢያው መሪ ሙሐመድ ጋዳፊ የላኳቸው 30 የሚጠጉ ስኪውድ ቢ ሚሳኤሎችና ጥቂት የማስወንጨፊያ መኪኖች ወደ ሀገራቸው ደርሶ ነበረ። ነገር ግን አንድ ትልቅ ጋሬጣ ተጋረጠባቸው። ሚሳኤሎቹን ይዘው የመጡት የሊቢያ ወታደሮች እንጂ ሚሳኤሎቹ ለኢራን አልተሰጡም ነበር። ሊቢያውያኑ ወታደሮች በጣም እብሪተኞች ነበሩ። እናንተ ሚሳኤል መተኮስ አታውቁም፣ ሊቢያውያኑን ፍቃድ መጠበቅ ግድ ሆነ። ይህ ሁኔታ ለሐሰን ቴህራን ሞቃዳም እና ለቡድኑ ትልቅ የቁጭት ምንጭ ሆነባቸው። እንደ አውሮፓውያን አቆጣጠር በ1985 አጋማሽ ላይ በፖለቲካው ዓለም ያልታሰበ ነገር ተከሰተ። ሊቢያ ከኢራቅ ጋር የነበራት ግንኙነት መስመር መያዝ ጀመረ። በዚህም ምክንያት ጋዳፊ ለወታደሮቻቸው ሚሳኤል መተኮሱን አቁሙ የሚል ትዕዛዝ አስተላለፉ። ሊቢያውያኑ በሚስጥር ከአገሪቱ ለመውጣት ሲዘጋጁ ኢራኖች እንዳይጠቀሙባቸው በማሰብ ሚሳኤሎቹንና ማስወንጨፊያዎቹን የማይጠገኑ አድርገው አበላሿቸው። ወሳኝ የሆኑ የኤሌክትሮኒክስ ክፍሎችን ነቅለው ወሰዱ። ሽቦዎችን ቆራረጡ። የኮምፒውተር ሲስተሞቹን ሰባበሩ። ቴህራን ባዶና የተሰባበረ ብረት ይዛ ቀረች። ታዲያ የሊቢያው ቡድን እንደወጣ ሐሰን ቴህራን ሞቃዳም ቡድኑን ሰብስቦ እንዲህ አላቸው፣
ከእንግዲህ በሰው አንታመንም። እነዚህን ሚሳኤሎች በገዛ እጃችን ካላስነሳናቸው አገራችን በኢራቅ ሚሳኤል ትጠፋለች አላቸው። ኢንጂነሮቹ ለ2 ወራት ያህል ቀንና ሌሊት ሳይተኙ የተበጣጠሱ ሽቦዎችን አንድ በአንድ በመለየት የተሰባበሩ ሰርኪዩቶችን በላቦራቶሪ ውስጥ በጥቃቅን መሳሪያዎች በመጠገን ተአምር ሰሩ። የሊቢያ ኢንጂነሮች ይህ መቼም አይሰራም ብለው የናቁትን ማሽን የኢራን ወጣቶች በራሳቸው ጥበብ ሕያው አደረጉት። መጋቢት ወር 1985 ላይ መላው የኢራን መሪዎች በጭንቀት በሚጠባበቁት ወቅት ያ የተጠገነው ማስወንጨፊያ ድንገት ድምፅ አሰማ። በኢራን ኢንጂነሮች እጅ የተዘጋጀው የመጀመሪያው ሚሳኤል ወደ ሰማይ ተወነጨፈ። ሚሳኤሉ ኢራቅ ውስጥ ያለን አንድ ትልቅ ወታደራዊ ጣቢያ ሲመታ ሳዳም ሁሴን ደነገጠ። ዓለምም ኢራን የተበላሸውን ሚሳኤል እንዴት አስነሳችው ብሎ ግራ ተጋባ። ይህ ድል ለኢራን የሚሳኤል ፕሮግራም የልደት ቀን ተብሎ ይታወቃል። የመጀመሪያው ሚሳኤል በኢራን ኢንጂነሮች ጥገና ተተኩሶ ኢራቅ ላይ ሲያርፍ በቴህራን የነበረው ደስታ ወሰን አልነበረውም። ነገር ግን ሐሰን ቴህራን ሞቃዳም አንድ ትልቅ ስጋት ነበረው። ያለን ሚሳኤል ውስን ነው፣ ነገ ቢያልቅብንስ የሚል። ኢራን በወቅቱ በዓለም አቀፍ ማዕቀብ ተከባ ስለነበር ማንም ሚሳኤል ሊሸጥላት አልፈቀደም። እዚህ ላይ ነው የኢራን ኢንጂነሮች የታሪክ አቅጣጫውን የቀየረ አደገኛ ውሳኔ ወሰኑት። ሞቃዳም ለቡድኑ እንዲህ አላቸው፣ ይህንን ሚሳኤል ለጠላት ከመተኮስ ይልቅ ለራሳችን ዕውቀት እንሰዋው ካሏቸው በኋላ ጥቂት ሚሳኤሎች መካከል ሁለቱን በፍጹም ምስጢራዊነት ወደ ላቦራቶሪ ወሰዱ። ዓላማቸው ሚሳኤሉን አንድ በአንድ በመፍታት በሪቨርስ ኢንጂነሪንግ እያንዳንዱን ብሎን ሞተርና የነዳጅ ማጠራቀሚያ እንዴት እንደሚሰራ ማጥናት ነበር። ይህ ትልቅ ወታደራዊ ትብብር ጀመሩ። የኢራን ኢንጂነሮች ከሊቢያ ካገኟቸው ስኪዩድ ቢ ሚሳኤሎችና ከሰሜን ኮሪያ ከቀዱት ቴክኖሎጂ በመነሳት የመጀመሪያውን የኢራን ስሪት ሚሳኤል መስራት ጀመሩ። ስሙንም ሻሃብ 1 አሉት። ፈተናው የመጀመሪያው ሙከራ ብዙ ጊዜ ይከሽፍ ነበር። ሚሳኤሎቹም አየር ላይ ይፈነዳሉ ወይም ደግሞ ሳይነሱ ይቀራሉ። ሞቃዳምና ቡድኑ ግን ተስፋ አልቆረጡም። በበረሃው ውስጥ ድንኳን ጥለው በላባቸውና በእውቀታቸው ሚሳኤሉን ማሻሻላቸውን ቀጠሉ። እያንዳንዱ ውድቀት ለአዲሱ ሻሃብ 2 እና ሻሃብ 3 መወለድ ትምህርት ሆነ። ኢንጂነሮቹ አንድ ትልቅ ግብ ነበራቸው። ሚሳኤሎችን ቢያንስ 1300 ኪሎ ሜትር መጓዝ አለበት የሚል። ይህ ማለት ከኢራን ተነስቶ እስራኤልን ወይም በክልሉ ያሉ የጠላት ጦር ሰፈሮችን መድረስ እንዲችል ማድረግ። ታዲያ ይህንን ሁሉ ነገር ለማድረግ ልዩ ዝግጅት ማድረግ ነበረባቸው። ታዲያ ከብዙ ድካምና ከብዙ ሙከራ በኋላ ኢራን የራሷን ሚሳኤል ማምረት ከጀመረች በኋላ ዓለም አቀፍ የስለላ ድርጅት እንደ ሞሳድና ሲአይኤ ያሉት በኢንጂነሮቹ ላይ ከፍተኛ ክትትል ማድረግ ጀመሩ። ነገር ግን ሐሰን ቴህራኒ ሞቃዳምና ቡድኑ ለዚህ አስቀድመው ተዘጋጅተው ነበር። ኢራን በቀላሉ የሚሳኤል ማምረቻዎቿ እንዳይገኙ ቀድማ ተጠንቅቃ ነበር። የኢራን ኢንጂነሮች ሚሳኤሎቻቸውን ከሳተላይትና ከአየር ድብደባ ለመከላከል አንድ ድንቅ ጥበብ ፈጥረዋል። ከ500 ሜትር በላይ ጥልቀት ባላቸው ተራሮች ስር ግዙፍ ዋሻዎችን በመቆፈር በሺዎች የሚቆጠሩ ሚሳኤሎች የሚመረቱባቸውና የሚከማቹባቸው የመሬት ስር ከተሞችን ገነቡ። እነዚህ ከተሞች የራሳቸው ኤሌክትሪክ ኃይል፣ ሆስፒታልና የምግብ ክምችት አላቸው። ሚሳኤሎቹ በዋሻዎቹ ውስጥ በከባድ መኪናዎች ላይ ተጭነው ዝግጁ ሆነው ይጠብቃሉ። ይህም ኢራን የማይበገሩ የሚሳኤል ኃይል ያላት ሀገር
እንድትሆን አደረጋት። የቀድሞዎቹ ሚሳኤሎች ርቀታቸው ቢጨምርም ኢላማ የመሳት ዕድላቸው ሰፊ ነበረ። ኢራን የኢንጂነሮቿን ነገር ከዚህ ጋር ነው ልብ ብላ እንድታይ ያደረጋት። የጂፒኤስ እና የላቁ የክትትል ሲስተሞችን በማዳበር ሚሳኤሎቻቸው በሺዎች ኪሎ ሜትር ተጉዘው የተወሰነ ሕንፃን ብቻ እንዲመቱ አደረጉ። ሚሳኤል ለማዘጋጀት ሰዓታት የሚወስደውን የፈሳሽ ነዳጅ ቴክኖሎጂ ትተው በጥቂት ደቂቃዎች ውስጥ ተተኩሰው የሚወነጨፉ የጠጣር ነዳጅ ቴክኖሎጂን በራሳቸው አቀነባበሩ። ኢራን ጋር የደረሰው ሌላው ከባዱ ሐዘን እንደ ኤሮፓውያን አቆጣጠር ዳር 2011 ዓመተ ምህረት ነበር። መላዋን ኢራን ያስደነገጠና ሌሎችንም የሚያሳዘነ ዜና ተሰማ። በቴህራን አቅራቢያ በሚገኝ የሚሳኤል ማምረቻ ጣቢያ ላይ በደረሰ ታላቅ ፍንዳታ የሚሳኤል አባት ሐሰን ቴህራን ሞቃዳም ከ30 በላይ ባልደረቦቹ ጋር ሕይወቱ አለፈ። ፍንዳታው የጠላት ደባ ይሁን ወይም በቴክኒክ ችግር እስካሁን በግልጽ ባይታወቅም ሞቃዳም ግን ከመሞቱ በፊት ለአገሩ የማይፈርስ መሠረት ጥሎ አለፈ። በመቃብሩ ድንጋይ ላይ እንዲህ ተብሎ እንዲጻፍ ተናዞ ነበር። እስራኤልን ማጥፋት የቻለ ሰው እዚህ ተኝቷል። ታዲያ ዛሬ ያለችው ኢራን የጠፈርና የሃይፐርሶኒክ ጉልበታም ሆናለች። ዛሬ የሞቃዳም ተማሪዎች ተከታይ ኢንጂነሮች ኢራንን ወደ ላቀ ደረጃ አድርሰዋታል። ሳተላይት የገዛ ሚሳኤሎቻቸውን በመጠቀም የራሳቸውን ሳተላይቶች ወደ ጠፈር ማምጠቅ ችለዋል። በቅርቡ ደግሞ ከድምፅ ፍጥነት በ15 እጥፍ የሚፈጥን እና ማንኛውም የአየር መከላከያ ሊያቆመው የማይችል ሃይፐርሶኒክ ሚሳኤል ሰርተው ለዓለም አሳይተዋል። አድማጮቻችን፣ ታሪኩ ከ13 ወጣቶች የሱሪያ ጉዞ ተነስቶ በሊቢያውያን ክህደትና ቁጭት አልፎ ዛሬ ኢራንን በመካከለኛው ምስራቅ ትልቁ የሚሳኤል ኃይል ወደ መሆን አድርሷታል። ይህ ጉዞ በገንዘብ ብቻ የተገነባ ሳይሆን እንችላለን በሚሉ ኢንጂነሮች ጽናትና መስዋዕትነት የተገኘ ነው። ለሁሉም ሀገራት ትልቅ ትምህርት ይሆናል ተብሎ የሚታሰበው ነገር ማንኛውንም የቴክኖሎጂ አቅም በራስ ሀገር ካልተገነባ አንድ ቀን አውላላ ሜዳ ላይ መውደቅህ የማይቀር ነው የሚለውን ብሂል ያሳያል። አድማጮቻችን፣ ቻናላችንን ሰብስክራይብ ያድርጉልን፣ ይውደዱልን፣ ለወዳጆም ያጋሩልን። ሰናይ ጊዜ። ኢትዮጵያና ሕዝቦቿን እግዚአብሔር ለዘላለም ይባርክ።